ይቺ ተሸክማን እስካሁን ድረስ በጉራማይሌ ማንነታችን ግራ በገባው ህይወታችን ውስጥ ያለችውን ቤተክርስቲያን የሚገርማችሁ አሁን ላይ እኛ የምንሸከምበት ጊዜ ላይ ደርሰናል። ሰንበት ትምህርት ቤትም በሉት ክርስቲያኖች ቤተክርስቲያናችንም እስከ ዘመናት ድረስ ዘልቃ የቆየችው እኛ ባሳለፍነው አሰላለፍ እንዳይመስላችሁ። የምትፈሩትን ነገር ከዚህ በኋላ ስልጣኑን ሰጣችኋለሁ እኮ ሲላቸው አብረና ማት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበረከት ልጆች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? አሜን። በቸርነቱ በምሕረቱ የጠበቀን አምላካችን ስሙ የተመሰገነ ይሁን። እግዚአብሔር አምላክ ቢወድና ቢፈቅድ ባለን የተወሰነ ደቂቃ የማርቆስ ወንጌል ምዕራፍ 6 ከቁጥር 45 ጀምሮ ባለው ኃይለ ቃል ወይም ክፍለ ምንባብ መነሻነት ለተወሰኑ ደቂቃዎች ቃለ እግዚአብሔር እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስና መልካም ፈቃዱ ይሁንልን። የማርቆስ ወንጌል ምዕራፍ 6 ከቁጥር 45 እንጀራውንም የበሉት ወንዶች 5000 ነበሩ። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተ ሳይዳ እንዲቀድሙት ግድ አላቸው። ካሰናበታቸውም በኋላ ሊጸልይ ወደ ተራራ ወጣ። በመሸም ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ። ነፋስ ወደፊታቸው ነበርና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ የሄደ ወደ እነሱ መጣ። ሊያልፋቸውም ይወድ ነበር። እነሱ ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መሰላቸውና ጮኹ። ሁሉ አይተውታልና ታወኩም። ወዲያውም ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ወደ እነሱም ወደ ታንኳይቱ ገባ። ነፋሱም ተወ። በራሳቸውም ላይ መጠን እጅግ ተገረሙ። ስለ እንጀራው አላስተዋሉምና ነገር ግን ልባቸው ደንዝዞ ነበር ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ያው የእንጀራውን ጉዳይ ያነሳሁት እየበላችሁ ስለሆነ ከዛ መጀመር ግድ ስለሚል ነውና ሐሳባችሁን ለተወሰነች ደቂቃ ብቻ ሰብስቡና እኔም ጊዜያችሁን አልወስድም። በዚች በተነበበችው ክፍለ ምንባብ ላይ እንማራለን። አምላካችን በድጋሚ እንዲያስተምረን ቅዱስና መልካም ፈቃዱ ይሁንልን። ይህ ታሪክ ከቅዱስ ማርቆስ ወንጌል ውጪ በቅዱስ ማቴዎስ እና በቅዱስ ዮሐንስ ወንጌልም ጭምር የተጻፈ ታሪክ ነው። ታሪኮቹ ምናልባት በሶስቱም ወንጌላት ጥቂት የሆነ የሐሳብ ልዩነትና ጥቂት የሆነ ለጉዳዩ የሚሰጡት ትኩረት ካልሆነ በቀር ሶስቱም ወንጌላት ላይ የተጻፈው ይሄ ታሪክ ተመሳሳይ ነው። አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ትምህርቱን ለመማር የተሰበሰቡትን ሰዎች በሙሉ 5000 ሰዎች ናቸው ብለው ሶስቱም ወንጌላት ይስማማሉ። ሕፃናትና ሴቶች ሳይቆጠሩ እህሉን አበርክቶላቸው ያበላበት ክፍል ነው። የሚገርማችሁ ይሄንን ትምህርት ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ላይ ሕዝቡ የተሰበሰበው እንጀራ ፈልጎ አልነበረም። መጀመሪያ ላይ ግን ጌታችን ኢየሱስ ክርስቶስ ሲማሩ እየመሸባቸው እንደሆነ ተመለከተና አብረውት የነበሩት ደቀ መዛሙርት ከአንድም ሁለት ጊዜ ይህንን ተአምር ሲፈጽም አይተውታል። ይህንን ተአምር ባደረገበት ጊዜ ላይ ግን ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያላቸውን ይዘው እንዲቀርቡ አድርጎ ሕዝቡን በለመለመ መስክ ላይ አስቀምጦ ነው ያበላቸው። መዝሙረ ዳዊት መዝሙር 23 እንደምታውቁት እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብለን የምንጸልየው ጸሎት ወረድ ብላችሁ ስታነቡት አምላካችን ልዑል እግዚአብሔር እንደ እረኛነቱ በጎቹን የሚያሰማራቸው በለመለመ መስክ እንደሆነ ይናገራል። በምን መስክ አልኳችሁ? ሊቃውንት ሲናገሩ ለምንድነው ሕዝቡን ማብላት ብቻ በቂ አይደለም ወይ? የለመለመ መስክ መርጦ እንዲደላደሉ ፈልጎ ቁጭ አድርጎ ያበላቸው ሲባል እንዳያጉረመርሙ ነው። አሁን በእርግጠኝነት እየታደለ ያለውን ዳቦ መሬት ላይ ተቀምጣችሁ ብትበሉት ከበላችሁት በኋላ ግን ዝም ብላችሁ አትሄዱም፣ ትወቅሱን ነበር። እንደው ዳቦ ይጣፍጥ ነበረ ግን ወንበር ላይ ቢሆን ደግሞ ይበልጥ ጥሩ ነበረ እንል ነበር። ሕዝቡም እንደዚህ ሁሉ ያስተማራቸው ትምህርት ጥሩ እንደሆኑ አውቀው ትምህርቱን ደግሞ አልፎ እንጀራ ከሰጣቸው በኋላ የለመለመ መስክ ላይ ባይሆን ለማጉረምረም እንዲመቻቸው
የለመለመ መስክ ላይ ተቀምጠው ባይበሉ ኖሮ ያው ማስተማሩን አስተምሮናል፣ ግን ምን ዋጋ አለው ስንበላ ግን ዞርም ብሎ አላየንም ብለው እንዳይወቅሱት የለመለመ መስክ ላይ ያረጋቸው። ከጎናቸው ደግሞ ቤተ ሳይዳ የሚባለው ቦታ የምታስታውሱት ከሆነ ህመምተኞች ይመላለሱበት የነበረ ውሃ እንዳያንቃቸው እኮ ሲያበላቸው እግዚአብሔር አምላክ እንዳያንቃቸውም እንዳይቆረቁራቸውም የተመቸ ነገር ላይ አስቀምጦ ነው ያበላቸው። ለቁመተ ሥጋ የሚሆነውን እግዚአብሔር አምላክ እንዲህ ከተንከባከባቸው ክርስቲያኖች ለህይወት ለክርስትና እምነት ትልቅ ፋይዳ ያለውን የራሱን ቃል ስንሰማ ደግሞ ምን ያክል ተረጋግተን እንድንሰማ እንደሚፈልጉ አስቡት። እግዚአብሔር ህዝቡን ለሥጋ ብሎ ለመለመ መስክ ላይ ካደረገ እንዳያንቃቸው ውሃ ላይ ካስቀመጠ ቃሉን የሚሰማው ሰው ምን ያክል በእርጋታ ሆኖ እንዲያዳምጠው እንደሚፈልግ አስቡት። ህዝቡ ግን ያው ምግቡን ካገኘ በኋላ አሰቡት። ትርጓሜ ወንጌላችን ምን ብሎ ይናገራል? እንዲህ የሚያበላ እንዲህ የሚያጠጣ ከሆነ ቢያነክሱትማ ጭራሽ ብዙ ነገሮችን ሊያረግልን ይችላል። ስለዚህ እናንግሰው ብለው ተሰብስበው ገና ከመምጣታቸው በፊት ይህን ሐሳባቸውን ያወቀው ጌታችን ኢየሱስ ክርስቶስ ካበላበት ቦታ ፈቀቅ ብሎ ወደ ተራራማ ቦታ ሄደ። ህዝቡ ፈለጉት፣ አላገኙትም። ለሐዋርያት ለመረጣቸው ለደቀ መዛሙርቱ ግን በታንኳ ውስጥ ሆነው ተሻግረው እንዲጠብቁ ታዘዛቸው። ህዝቡን ካበላቸውና ካጠገባቸው በኋላ ያለውን ክፍል ነው እግዚአብሔር ከረዳን በጣም ባጭሩ ከኛ ከምናከብረው በዓል ጋር አስማምተን ለመማር እንሞክረው። አምላካችን ከሁላችን ጋር ይሁን። እግዚአብሔር ታዲያ ይህንን ካደረገላቸው በኋላ ተሻግረው እንዲጠብቁ አድርጓቸው፣ እሱ ግን ታንኳይቱ ላይ ሳይሳፈር ሄደ። የተወሰነ ምዕራፍ ቅዱስ ዮሐንስ ወንጌላዊ 30 ክንድ 25 ክንድ እያለ ይናገራል። ትንሽ ከሄዱ በኋላ ይሳፈሩበት የነበረው ታንኳ በጣም ብዙ ውርጅብኝ መጣበት። ነፋስ እያነሳ የነበሩበትን መርከብ ወይንም ደግሞ ታንኳ ያማታባቸው ጀመር እና ሐዋርያት በጣም ተጨነቁ። አብዝተውም እግዚአብሔር አምላክን መጥራት ጀመሩ፣ መፈለግ ጀመሩ። ይፈልጉት የነበረው ታንኳ ላይ ነው። እሱ ግን የተገኘው መሃል መንገድ ወይንም ደግሞ እነሱ ይጠበቁበት በነበረው በመስተጨረሻው ቦታ ላይ ሳይሆን ውሃው ላይ እየተራመደ ታያቸው። አስቀድሞ ምትሃት መሰላቸው። ምክንያቱም ጌታችን ኢየሱስ ክርስቶስ ስልጣን ሰጥቷቸው ስለነበረ ትላንት ሜዳ ላይ ያወጣ ነው ሰይጣን አሁን ደግሞ ባህር ላይ ሊያሰጥመን መጥቶ ነው ሜዳው ላይ ስላልቻለን አሉ። እየሰማችሁ ነው። ትላንት ሜዳው ላይ አውጥተውት ነበረ። በስም አጋንንት ተገዙልን ብለው ክርስቶስ ፊት አመስግነው ነበር። እዛ ሜዳው ላይ ያሸነፍነው ሰይጣን አሁን ሜዳውን ለቀን ውሃ ላይ ሲያገኘን ምን ከዚህ በፊት አርገነው የማናውቀው ነገር ስለሆነ ሊጥለን ነው ብለው ተሰብስበው መጡ። በጣም ተጨነቁ። ክርስቶስ ለዛ ነው ትንሽ ከተጠጋቸው በኋላ እኔ ነኝ አትፍሩ አላቸው። እኔ ነኝ በሉ እስቲ አትፍሩ። የሚገርማችሁ ይሄ ቃል ክርስቶስ ብቻ የሚናገረው ሳይሆን እሱን ወክለው የሚላኩ ቅዱሳን በሙሉ ለሚወዷቸው ሰዎች ሲናገሩ የሚናገሩት ይህንን። ቅዱስ ገብርኤል እመቤታችን ጋር ሲሄድ መጀመሪያ ያላት ምንድን ነው? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ ማንነቱን ከመናገሩ አስቀድሞ አትፍሪ ነው ያላት። ቅዱሳን መላእክት እንዲህ የሚያስፈሩ ከሆነ ከእግዚአብሔር ፊት እመቤታችን ግርማዋ ከመላእክት ፊት እንዲህ የሚያስጨንቅ ከሆነ ለነሱ ለሁለቱም ግርማ የሆናቸው ክርስቶስ እንዴት እንደሚያስጨንቅ እንዴት እንደሚያስፈራ ከፊት ለፊታቸው ሆኖ አትፍሩ፣ ያሰባችሁት እርኩስ መንፈስ አይደለም፣ ያስተማርኳችሁን መምህራችሁ ክርስቶስ ነኝ አለ። ባህሩን ጸጥ አረገላቸውና አብሯቸው እዛው ታንኳ ላይ ተቀምጦ ሄዱ። ታሪኩን በቁሙ ስትመለከቱት እግዚአብሔር አምላክ በመዋዕለ ሥጋዌ ዘመኑ ላይ ከሰራቸው ድንቅ ተአምራቶች መካከል አንዱ። ሊቃውንት ግን ሲያስተምሩ ይሄ ታሪክና ይሄ በታንኳ ላይ የፈጸመው ተአምር እንዲሁ ዝም ብለን እንደምንመለከተው የሆነ ነፋስ ተነስቶ ማዕበል ሲያውካት የነበረችን ታንኳ ገስጾ መውጣት አይደለም። ቅዱስ አምብሮስ የሚባል የቤተ ክርስቲያናችን መምህር አባቶቻችን ሐዋርያት ታንኳው ላይ መሳፈራቸው ምክንያቱ ለምንድን ነው ብሎ ይጠይቃል። ሲመልስ ምን ብሎ ይናገራል? እግዚአብሔር አምላክ አስቀድሞ ብዙ ነገሮችን አብረውት እንዲያደርጉ ፈቅዶላቸው ነበር። እየሰማችሁ ነው? አብረውት እንዲያደርጉ ብዙ ነገር ፈቅዶላቸው ነበር። ከዋለበት እንዲውሉ ካደረበት እንዲያድሩ አድርጓቸዋል። ታንኳው ላይ ግን ለምንድን ነው ያስቀመጣቸው ብላችሁ የምትጠይቁ ከሆነ በኋላ ላይ በአካለ ሥጋ ተለይቻችሁ ስለሚሄድ ዛሬ ብቻችሁን መሆን መለማመድ አለባችሁ ብሎ ሊያሰለጥናቸው ነው። ቅዱስ ዮሐንስ አፈወርቅ ደግሞ ሲናገር ትላንት ከነበሩ እግዚአብሔር ከሰራቸው ድንቅ ተአምራት ጋር ያገናኘዋል። ትላንት ሕዝቡን ከግብፅ ባርነት ሲያወጣ
ዛሬ ሐዋርያት የነበሩበት ውሃ ላይ ህዝቡ ተረብሸው ነበር። አስታወሳችሁት? ሙሴ ህዝቡን ነፃ አውጥቷቸው ከግብፅ ባርነት ወደ ተስፋ እንደሚያረጓት ወደ ከነዓን ከመግባታቸው በፊት ፊት ለፊታቸው የመጀመሪያ ያጋጠማቸው ፈተና የኤርትራ ባህር። የኤርትራ ባህር ላይ ቆመው በጣም የሚገርማችሁ ህዝቡ ሙሴ ላይ ነበረ ማጉረምረም የጀመሩት። ብለህ ከግብፅ አስወጥተህ ውሃ ውስጥ አስጥመህ ብለህ ከተቻለ ደግሞ ከኋላ ላይ የሚመጡብን ግብፃውያን እንዲገሉን ፈቅደህ ነበር ያወጣህን አሉ። ሙሴ ምንም አላላቸውም። ክርስቲያኖች ሙሴ እግዚአብሔርን በልቡ ያናግረው ነበር እና እግዚአብሔር አምላክ ዝቅ ብሎ ተመለከተና ኦሪት ዘጸአት ምዕራፍ 12 ላይ ሙሴን ሲመለከተው ምን አለ? ሙሴ ሆይ ለምን ትጮህብኛለህ አለው። እስቲ ሙሴ ሆይ በሉ እንጂ ሙሴ ሆይ ለምን ትጮህብኛለህ? መጽሐፈ መነኮሳት አንዱ የሆነው ፊልክስዩስ ሲከፍል ጸሎት በሶስት አንቀጽ ይከፈላል ይላል። ጸሎተ ቃል፣ ጸሎተ ልቡናና እንዲሁም ደግሞ ጸሎተ ተግባር ይላል። ጸሎተ ቃል የሚባለው አፍን በማንቀሳቀስ የሚደረግ ጸሎት ነው። ልክ የሳሙኤል እናት ሐና እንደጸለየችው ይላል። ጸሎተ ልቡና የሚባለው ቅዱስ ጳውሎስ ገነትን አይቶ ከመጣ በኋላ እንዴት ናት ተብሎ ሲጠየቅ በአንደበት የማትነገር ናት ብሎ ዝም እንዳለው። ጸሎተ ተግባር የሚባለው ደግሞ ከሚደረገው ጸሎት ጋር አብሮ የሚተባበር ነው። ልክ አንድ ሰው ሲጸልይ እንደሚሰግደው ነው። ጸሎተ ልቡና ሙሴ የጸለየው ጸሎት ነው። አፉን ሳያንቀሳቅስ እግዚአብሔር ግን ይበልጥ አፋቸውን ካጮሁት ከእስራኤላውያን በላይ የሰማው ጸሎት። እግዚአብሔር ለሁላችን ይህንን ጸሎት ሕይወት ይስጠን። በጣም ትልቅ ጸሎት ነው። ክርስቲያኖች ብዙ ሰው እግዚአብሔር ጋር ቆሞ የሚናገረው ንግግር እና የሚናገረውን ቃል እንደሚሰማ ሁሉ ዝም ሲል የሚደመጥ አይመስለው። አፉን ሳያንቀሳቅስ በልቡ የሚያሰማው ጩኸት ዋጋ የሌለው የሚመስለው ሰው አለ። ሙሴ የጮኸው ጩኸት በአፉ አይደለም በልቡ ነው የተናገረው። ከእስራኤላውያን ባፋቸው ከጮሁት ጩኸት ሙሴ የጮኸውን ጩኸት ነው እግዚአብሔር ሰምቶ ለምን ትጮህብኛለህ ያለ። እጅህን አንሳ አለው። እጁን ካነሳ በኋላ ባህሩ ተከፈለ። ዮሐንስ አፈወርቅ ታዲያ ምን ይላል? እግዚአብሔር አምላክ አስቀድሞ የባህሩ ጌታ መሆኑን ያሳያቸው ዘንድ ሙሴን አልጠራውም ብሎ ይናገራል። እየሰማችሁ ነው? ሙሴን አልጠራውም። ባህሩ ሲታወክባቸው የመክፈል ልምድ የነበረው ሙሴ ነው። ከፍሎ ሊያሻገራቸው ይችል ነበረ። ባህሩን እንደከፈለው ደግሞ መልሶ እንደዘጋው ጸጥ እንዳስባለው ሙሴን አልጠራውም ይላል። ሙሴን ብቻ ሳይሆን ኤልያስንም አልጠራውም ይላል። ኤልያስና ኤልሳ በብሉይ በነበሩ ነቢያት መካከል አንዱ ናቸው። የምታስታውሱ ከሆነ በተለይ ደግሞ ኤልያስ በአጽፉ ወይንም ደግሞ በጨርቁ ዮርዳኖስን የከፈለ ነው። ኢያሱን ብታስታውሱት የእግዚአብሔርን ቃል ኪዳን ተሸክሞ ባህሩን የከፈለ ነው። ዮሐንስ አፈወርቅ ታዲያ ምን አለ? ይሄንን ሁሉ ሰዎች አልጠራም እግዚአብሔር። እሱ ራሱ ባህሩን ገስጾ ከሚያሳያቸው ይልቅ ቆሞ መራመድን አስተማራቸው ይላል። ውሃ ለእስራኤላውያን በጣም የሚያስፈራና የሚያስጨንቅ እጅግ በጣም ጥቁር ጠባሳ የጣለባቸው ትልቅ የእግዚአብሔር ፍጥረት ነው። አስቀድመው በ40 ቀን በ40 ሌሊት ከላይ ከሰማይ የወረደባቸው የጠፉበት፣ በኋላም ላይ ደግሞ ህዝቡ ምንም እንኳን ከግብፅ ባርነት ቢሻገርም ያሳድዷቸው የነበረው የፈርዖን ሰራዊት የሰጠሙት በምንድን ነው? እስቲ በውሃ በሉ። በውሃ ነው የሰጠሙት እኮ። ስለዚህ እስራኤላውያን ለውሃ በጣም ጥሩ የሆነ አመለካከት የላቸው። ይሄንን የሚፈሩት ውሃ ላይ ሆኖ ነው ክርስቶስ እየተራመደ የመጣው። የምትፈሩትን ነገር ከዚህ በኋላ ስልጣኑን እሰጣችኋለሁ እኮ ሲላቸው፣ ለዛ ነው አምላካችን የማቴዎስ ወንጌል ምዕራፍ 10 ላይ በምኩራቦቻቸው እየወሰዱ ስለምታስተምሩት ትምህርት ያሰቃዩአችኋል፣ ይገርፏችኋል ብሎ ከተናገረ በኋላ የሰጣቸውን ስልጣን ሲናገር እባቡን እና ጊንጡን እንድትረግጡ ግን ስልጣን ሰጥቻችኋለሁ። እባብ ጊንጥ የሚባለው ትላንትና የምትፈሩት ዛሬ ግን የማያስፈራችሁን ነገር ስልጣን ሰጣችኋለሁ ማለት ነው። እግዚአብሔር ለሁላችን ይህን ይስጠን። አብዛኞቻችን በመሰረቱ አላስተዋልነውም እንጂ በአንድም በሌላም መንገድ ትላንትና ህይወታችን ላይ ጠባሳ የጣለብን ዛሬ ላይ ምንም እንኳን ያ ነገር ባይኖር ሲነገርና ስንሰማው ግን በጣም የሚያስደነግጠን ነገር አለ። እግዚአብሔር በባህሩ ላይ መራመዱ ያንን ነገር ስልጣን እንደሰጣቸው ለማሳየት ነው። ታሪኩና ጭብጡ ግን ከኛ ጋር የሚሄደው ምኑን መሰላችሁ? ሐዋርያት የተሻገሩባት ታንኳ ነው። ሐዋርያት የተሻገሩባት ታንኳ እነሱን ተሸክማ ወደቡ ጋር ያደረሰቻቸው ናቸው። ዮሐንስ አፈወርቅ ምን ብሎ ይናገራል? እናንተን የሚሸከሟችሁ ታንኳዎቻችሁ ምን አይነት ናቸው ብሎ ይጠይቃል። በተለይ ሰንበት ትምህርት ቤት ውስጥ ለምንኖርና ረጅም ጊዜያትንም ባይሆን ለመጣን ሰዎች
ቤተክርስቲያን በጥቅሉ ለኛ ለክርስቲያኖች ታንኳችን ናት። ተሸክማ የምታደርሰን ነፋስ በበዛበት ውሃ በሰለጠነበት ብዙ ክፉ ነገር ባለበት ቦታ ውስጥ እግዚአብሔር አረጋግቶ የሚያሻግረን ታንኳ የተባለች ቤተክርስቲያን ውስጥ እስካለን ድረስ። ግን የሚገርማችሁ አብዛኞቻችን የረሳነው ነገር ቢኖር የተሸከመችንን ቤተክርስቲያን የምንሸከምበት ጊዜ ላይ መድረሳችን። ቤተክርስቲያን ክርስቲያኖች እስካሁን ድረስ እኛን የመሰለ ጉራማይሌ የሆኑ ሰዎችን ሸክማ እኛን የመሰለ በጣም በተለያየ ህይወት ውስጥ ያለን ሰዎችን ይዛ ያለች መርከብ እንደሆነች ረስተናት። እዛ ሐዋርያት የተቀመጡበት ታንኳ ላይ ረስታችሁት ይሆናል እንጂ እኮ ተጠራጣሪው ጴጥሮስ ነበር። አማኝ የነበረው ዮሐንስም ነበር። እሳት አውርደን እናጥፋቸው ያለ የዮሐንስ ወንድም ያዕቆብም ነበር። ምን አለፋችሁ በጽድቅ የሚመሰገኑ በህይወታቸው የሚመሰገኑ እንዳሉ ሁሉ ተጠራጣሪውም አማኙም አጥፊውም አልሚውም አንድ ላይ ተሰብስበው እዛ ታንኳ ውስጥ ነበር የነበሩ። ንፋሱ ያላናወጣቸውና ንፋሱ ጥሎ ከመርከቡ ውሃ ውስጥ ያላሰጠማቸው እነሱ ስላላቸው አቋቋም ሳይሆን መርከቢቷ ስላላት ጽናት። ሰንበት ትምህርት ቤትም በሉት ክርስቲያኖች ቤተክርስቲያናችንም እስከ ዘመናት ድረስ ዘልቃ የቆየችው እኛ ባሰለፍነው አሰላለፍ እንዳይመስላችሁ፣ እኛ መድበን ባስቀመጥናቸው ሰዎች እንዳይመስላችሁ፣ እግዚአብሔር አምላክ እንዲሸከመን እጁ ሰፊ ስለሆነ ይቺ ተሸክማን እስካሁን ድረስ በጉራማይሌ ማንነታችን ግራ በገባው ህይወታችን ውስጥ ያለችውን ቤተክርስቲያን የሚገርማችሁ አሁን ላይ እኛ የምንሸከምበት ጊዜ ላይ ደርሰናል። እየሰማችሁ ነው? አሁን እኛ የምንሸከምበት ጊዜ ላይ ደርሰናል። እስካሁን ድረስ ተሸከመችን። ችግራችንንም ነውራችንንም ክፋታችንንም አመላችንንም እምንሰራውንም ጽድቅም ተሸክማ ያቻለችን። አሁን ግን ቤተክርስቲያናችን ያለባትን ነገር ስትመለከቱት እሷ ሳይሆን እንድትሸከመን ብቻ የምንናፍቀው እኛ ራሳችን እሷን ለመሸከም እንናፍቃለን። አባቶቻችን ሐዋርያት፣ ሐዋርያን አበው ሊቃውንት በዘመናት ሁሉ የተነሱት መርከብ የተባለችው ታንኳዋ ላይ ከሐዋርያት ጋር አብረው የተቀመጡት በሙሉ ወደድንም ጠላንም ሲጀምሩ ቤተክርስቲያን ተሸክማቸዋለች፣ ሲጨርሱ ግን እነሱ ነው ተሸክመው ያሻገሯት። እውነት ቤተክርስቲያንን የሚያሻግር ጫንቃ በዚህ ጊዜ ላይ በጣም ነው የሚያስፈልገን ክርስቲያኖች። ሰንበት ትምህርት ቤታችን 29 ዓመት መሻገሯን ሳይሆን 100፣ 160፣ 150 ከፍ ያለ ዕድሜ ላይ የምትደርሰው እኛ እስከተጠቀጠቅንባትና እንደዚህ ብዙ ሰፊ ሆነን እስከተገኘንባት ሳይሆን እኛም ነገ ላይ ጫንቃችን ሰፍቶ የምንሸከምበትም ጊዜ መቅረብ አለበት። ያ ታንኳ ላይ ጌታችን ኢየሱስ ክርስቶስ አልነበረም። እሱ የሌለበት ታንኳ ላይ ችግር ይመጣበታል፣ ምንም ጥርጥር እኮ የለው። አሁን ያለንበት ታንኳ እውነት እንነጋገር ከተባለ ቤቱ የሱ ቢሆንስ የሱ ቤት እንደሚመስል አድርገን ይዘነዋል እንዴ? መልሱ እንጂ ይዘነዋል? አልያዝነውም እኮ እውነቱ እንነጋገር ከተባለ ስሙን የሱ ቤት ነው ብለነዋል እንጂ ውስጥ ነዋሪዎች የተባልን እኛ ግን እንደ ራሳችን ቤት ነው ክፉ ያደረግንበት። ለዛ እኮ ነው ማዕበሉ በጣም የሚያማታን ክርስቲያኖች። ለዛ እኮ ነው ብዙ ነገሮች ከምንጠብቃቸው ነገሮች በላይ ይስተካከላሉ ያላቸውም ጭምር ተገልብጦብን ክፉ ሲሆን የምናገኝ። እሱ ግን ባህሩን እየተራመደ ከመጣ በኋላ ታንኳ ውስጥ መግባት አይጠበቅበትም። ጸጥታ ለመፍጠር እጁን አንስቶ መገሰጽ ብቻ ነው የሚጠበቅበት። ለዛ ነው አስተውላችሁ ከሆነ ብዙ ጊዜ ላይ ልብ አንለውም እንጂ አስተማሪውም ሆነ መርሃ ግብር መሪ ልክ ትምህርት ከመጀመሩ በፊት ስለ እግዚአብሔር ቃል ሲናገር እንዲያስተምረን እንዲመክረን እንዲገስጸን ቅዱስና መልካም ፈቃድ ይሁን ይላል። እስቲ እንዲያስተምረን በሉ፣ እንዲመክረን እንዲገስጸን የማን ፈቃድ ይሁን? የእግዚአብሔር ቃል ሶስት ነገሮችን ስለሚሰራ ነው ክርስቲያኖች። ላላዋቂ ሰው ትምህርት ነው፣ አውቆ ለሚያጠፋ ሰው ምክር ነው የሚመልስ ነው፣ ተደጋጋሚ ለሚያጠፋ ሰው ደግሞ ተግሳጽ ነው። እኛ ያለንበት ቤተ ክርስቲያን ውስጥ የእግዚአብሔር ቃል ትምህርትም ምክርም ተግሳጽም ሆኖ ይቀርባል። አብዛኞቻችን ግን መስማት የምንፈልገው የራሳችንን ድምፅ ነው እንጂ የእግዚአብሔርን ድምፅ መስማት አንፈልግም። አይዟችሁ፣ አትሳቀቁ። መስማት የማንፈልገው ሳንሰማ ቀርተን አይደለም፣ ሳንፈልግም ቀርተን አይደለም። ግን የራሳችንን ክፋት ፍንትው አድርጎ ስለሚያሳየን የእግዚአብሔር ቃል ስለማያዳላ እኮ ነው። የእግዚአብሔር ቃል እኛ እንደምንፈልገውና ልናወራው እንዳሻን እንደምንተረጓጉመው አይደለም። ቀጥተኛ ነው፣ ግልጽ ነው።
በሽተኛ ሆኖ መታከም ለሚፈልግ ሰው በሙሉ ትክክለኛ ፍቱን የሆነ መድኃኒት ነው። አወሳሰዱን ላላወቀበት ሰው ግን ይበልጥ ሊጠቅመኛል ብሎ እንዳሰበው ይበልጥ ይረዳኛል ብሎ እንዳሰበው ግን ላይሆንለት ይችላል። እግዚአብሔር አምላክ እዛች ታንኳ ላይ የነበሩትን ሐዋርያትን ታዲያ ማይበሉን ጸጥ ካረገላቸው በኋላ እኔ ነኝ አትፍሩ ብሏቸው አብሯቸው ታንኳ ውስጥ ሳይገባ እነሱ ታንኳው ከሚደርስበት ቦታ ደረሱ። እሱም ቀድሟቸው ሄደ። የሚገርማችሁ ይሄ ታሪክ ክርስቶስ አምላካችን የሚበሉትን ምግብ ካበረከተላቸው በኋላ የተከተለ ተአምር ነው። እግዚአብሔር አምላክ ቤተክርስቲያን ውስጥ በቆየንባቸው በየትኛውም ዘመናት ውስጥ ወደድንም ጠላንም እንድንበላ ያበረከተልን በጣም ብዙ እንጀራ አለ፣ ቃለ እግዚአብሔር አለ፣ ብዙ ሰምተን ያልጠገብናቸው ምስጢራትም አሉ። እነዛን ሁሉ ምስጢራት ክርስቲያኖች ወደ ኋላ ርቀን የምንሰማውን ለመኖር በጣም እየከበደን ያለው የምንሰማውን ቃለ እግዚአብሔር በህይወት ለመኖር በጣም እየጨነቀን ያለው የማይኖር ህይወት ሆኖ አይደለም፣ ለመኖር ግን ፈቃደኛ ሆነን ስላልተዘጋጀን ነው። ይህንን ማንሳት ለምን አስፈለገን ልትሉ ትችላላችሁ። ምክንያቱም ብዙ ጊዜ ላይ የዓመታዊ በዓላት ሲከበሩ እና እንደነዚህ አይነት ስነ ስርዓቶች ሲዘጋጁ ብዙ ጊዜ ላይ ትኩረት እንዲደረግ የሚፈለገው የመጣንባቸው ዘመናት ላይ። አሁን ግን እኛ ትኩረት ማድረግ ያሰብነው የመጣንበት ዘመናት ላይ አይደለም። ወደፊት ገና የምንጓዘው እግዚአብሔር ከፈቀደ ረጅም ርቀት አለ። ቤተ ክርስቲያን እኛ ስንረከባት አሁን እጃችን ላይ ያለችው ትላንትና እንደነበረችው አይደለችም። ወደፊትም ልትኖር የምትችለው በዚሁ ከቀጠልን አሁን እንዳለችው ላይሆን ይችላል። እግዚአብሔር እውነት ከክፉ ከመስማት ይሰውረን። ከቀጠልን ግን እንዲህ ላይሆን ይችላል። አገልግሎታችንና ብርታታችን ትላንት እንደነበረው ሳይሆን ይበልጥ መጽናት አለብን። ቅዱስ ጴጥሮስ ለዛ ነው አንደኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 10 ላይ ሲናገር መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ መቼ ትጉ፣ አሁን ትጉ አለ ቅዱስ ጴጥሮስ። ትላንትና ተጠርታችሁ ነበረ፣ ተመርጣችሁ ነበረ። እግዚአብሔር ለሚያዘጋጀውና ለሚጠብቃችሁ መንግስት ግን ትላንት እንደነበራችሁ ትጋት ሳይሆን ዛሬ ላይ ጨምራችሁ ግን መትጋት አለባችኋል። ቤተክርስቲያን ቤቷን፣ ቤተክርስቲያን አካሏ፣ ቤተክርስቲያን ሰውነቷን በሙሉ ሳትሰስት እስካሁን ለኛ ሰጥታናለች። ሰንበት ትምህርት ቤታችንም ጭምር ምንም ጎዶሎ ነገር ኖሮባት እንድንሞላላት አይደለም ቤተክርስቲያን እኛን የጠራችን። የኛ ጎዶሎ እንዲሞላ ሊሆን ይችላል እንጂ እንዳይመስላችሁ። አዳራሽ የሰራ ነው አባላት እንዲሰበሰቡበት ከመፈለግ ከኛ ፍላጎት ነው እንጂ ያለንበት አጥሮን እንዳይመስላችሁ። እየሰማችሁ ነው? አጥሯችኋል እንዴ? አጥሮን እንዳይመስላችሁ። ከጥቂት በጣም ጠባብ ከሆነ ቦታ ውስጥ እኮ ትላልቅ ሰዎች ወጥተዋል። ይሄው ምስክር እኮ ነው ሰንበት ትምህርት ቤቱ። ለዚህ አዳራሹን የምናሰፋው ሰውን የምንጠራው ትላንት ከነበረው አገልግሎት ይበልጥ ጨምሮ ብዙ ሰዎች እንዲመጡ ነው። ትላንት የተጠራንበትንና ትላንት የነበርንበትን ህይወት ዛሬ አጠንክረን ለመቀጠል እንዲያግዘን እና ክርስቲያኖች ዓመታትን ስንቆጥር ጊዜያትን 1 2 3 29 ዓመት ስንል መቁጠር ያለብን እኛ የኖርንበትን ጊዜ ሳይሆን የሰራንበትን ዕድሜ። ለዛ ነው በምዕራባውያኑ ዘንድ በጣም የሚታወቀው ትልቁ ጥያቄ እና በጣም የማይጠየቀውም ትልቁ ጥያቄ ዓመት ወይም ዕድሜ ስንት ነው። እየሰማችሁ ነው? ብዙ ጊዜ ላይ ወንድና ሴት ሲተዋወቁ አስተውላችሁ ከሆነ ወንድ የማይጠየቀው ጥያቄ አለ አይደል? ምንድን ነው? ኪስ አይጠየቅም። በፍጹም የወንድ ኪስ አይጠየቅም። የሴትስ ምኗ አይጠየቅም? ምኗ? ዕድሜው አይጠየቅም። ለምንድን ይመስላችኋል? ያው ሰው እንደሚያወራው ያወራው ምንም ችግር የለም። የወንዱ ኪስ የማይጠየቀው እንዳይገመት ነው። ለካ የሚያኖረኝ በዚህ ነው እንዳትል። የሴቷ ዕድሜ ደግሞ የማይጠየቀው መቼ ወልዳ መቼ አሳድጋ መቼ እንትኖና ብሎ ደግሞ እሱን ቀመር ውስጥ እንዳይገባ። ሁለቱም ይሄን ነገር ከመጠየቅ ይከላከላሉ። ምዕራባውያኑ ግን ሲናገሩ ምን ይላሉ? ዕድሜ የማይጠየቅበት ዋነኛው ምክንያት ምንድን ነው ሲባል ዕድሜ ሲጠየቅ የምትመልሰው መልስ አጣብቂኝ ውስጥ ስለሚከት ነው ይላሉ። ምን ለማለት መሰላችሁ? አንድ ምሁር ነው ይባላልና አንድን ልጅ አነሳና አንድ አዋቂ ነው የሚባልንም ሰው አነሳና ሁለቱንም ተመሳሳይ ጥያቄ ጠየቃቸው። ዕድሜያችሁ ስንት ነው አለ። ምናችሁ ስንት ነው? ዕድሜያችሁ ስንት ነው አላቸው። ትንሽዬው ልጅ ምን ብሎ መለሰ? እኔ 3 ዓመቴ ነው። ስንት ዓመቴ ነው? ትልቁ ሰውዬም እኔም 3 ዓመቴ ነው። የጠየቀው አስተማሪ በእርግጥ 3 ዓመቴ ነው ብሎ ሲመልስ ሲሰማው ያው ልጁን ለማጽናናት ነው እኩያነን ብሎ ጨዋታ ለማድረግ ነው አለ። ግን ሰውየው በቁም ነገር ስንት ዓመቴ ነው አለ? 3 ዓመቴ ነው አለ። ለምንድን ነው 3 ዓመት ብለህ የምትናገረው ሲባል በእርግጥ እዚች ምድር ላይ ከኖርኩኝ 29 ዓመቴ ነው አለ። እየሰማችሁ ነው?
እንደ ሕፃናት ሆኜ የእግዚአብሔርን መንግሥት ለመኖር የወሰንኩት ግን ከተቆጠረ ገና 3 ዓመት ነው። ሰንበት ትምህርት ቤት የገባንበት ጊዜ ረጅም ሊሆን ይችላል። እንደ እግዚአብሔር ፈቃድ ለመኖር የቆጠርንበትን ዕድሜ ግን ብንቆጥረው የአብዛኞቻችን ከዚህ ሊያንስም ሊበዛም ይችላል። እውነት ይህንን አይነቱ ኑሮ እግዚአብሔር አምላክ ለሁላችን ይስጠን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በጎደለው በነጠበው ተቀምጣችሁ በመንፈስ በምትማሩ በአባቶቻችን ሊቃውንት፣ በካህናት፣ በዲያቆናት፣ በመምህራን እንዲሁም በእናንተ የሚታረም የሚስተካከል ይሁን። አምላካችን ልዑል እግዚአብሔር ለሁላችን ፍጻሜያችንን ያሳምርልን። ወስብሐት ለእግዚአብሔር።